ተረጋጊ እስኪ አንቺ እንደው በጣም እያለከለከ ነው እያወራኝ ያለው። ምን አይነት ስራ እየሰራ እንደሆነ አላውቅም። ብቻ እስኪ ያል ቤት አይደለም ያለው። ታዲያ ለምንድን ነው ቤት ነኝ ያለው? አረም ልጅሽ ውሸትም ጀምሯል። አይ ጉድ! በቃ የሆነ ነገርማ አለ። በደህናው እንዲህ አልሆነም። ሲጀምር የእሱ ድምፅ መች ነው እንዲህ መንቀጥቀጥ የጀመረ? እና ቆይ ለምንድን ነው ታዲያ ቤት ነኝ ብሎ አሁን ያወራኝ? ስለ አሁን መኪና ቢል ስልካችሁ ታዲያ የት ሊያገኙት ነው? ደውሉለትና ወይ ደግሞ በስልኩ ትረስ አድርጉትና ያለበትን ቦታ ወቁ። በአፋጣኝ እንድታገኙት ፈልጋለሁ። ምክንያቱም የሚዋሽበት ምክንያት ምንድን ነው? ኧረ ጉድ ነው። ምንድን ነው የምናደርገውን? ይኸውላችሁ እንድትረጋጉ ፈልጋለሁ። እናቴ እንድትረጋጉ ፈልጋለሁ። ምን እንደተፈጠረ አላውቅም። ቤት ካልሆነ ለምን እንደዋሸኝም አላውቅም። አበበ ሲጀምር ዋሽቶኝም አያውቅም። እስካሁንም ዋሽቶኝ አያውቅም። እኔ ባናገርኩት እኔ ባገኘሁበት ጊዜ አበበ ሰውን ሲያከብር ለሰው ታማኝ ሲሆን እንጂ ሰው ሲዋሽ ሲያታልል እኔ አይቼው አላውቅም። ኧረ እንዲህ አይደለም ወንድሜ አመላሸጋ። አሁንም ደግሞ እየሰማሁት ያለሁት ድምፅ ትክክል እንዳልሆነ ነው። ነገር ግን ቤት ደግሞ ባዶ ከሆነ ቤት ውስጥ ማንም ከሌለ ቤት ነኝ ብሎ ለምንድን ነው ዋሽ? ምንድን ነው ማለት? ቆይ እየነገራችሁ ነገር አለ? ኧረ እንደው ይኸው አንተ ፊት ነው የማወራ አለ እኮ። ምንም እኔ የምነግራችሁ ነገር የለም። ብቻ እዛ ነው እሱ ይቀበላችኋል። ከዛ በኋላ የምነግራችሁን ሚስጥር የማውቀውን ሁሉ እሱ ፊት ነው የምነግራችሁ። ብቻችሁንም አልናገርም ብሎ እኮ ነው አንተ ጋር ቁጭ ብለን ያለ ነው። ኧረ ጉድ ነው። ደግመን እንደውለት ይምጣ እሱ መኪናው ይቅር ግዴ ለምን ቤት ነኝ እንዳለ እንስማ እስኪ። ደግመን እንደውለት። አይደለም ፈርቶ ነው የሚሆነው እኮ። ቆይ እስኪ ተረጋጊ። እግዚአብሔር ሁሉ ከዚህ ውስጥ ያወጣል። እሱ ጋር ነው። አዎ ቆይ እስኪ ለምን ቤት ነኝ እንዳለኝ። አበበ ወይዬ ሉሌ፣ እኔ የምልህ ወይዬ ሉሌ፣ ቤት እንዳልሆንክ አውቄያለሁ። አሁን ቤት ደውዬ ነበርና ቤት እንዳልሆንክ አውቄያለሁ። ለምንድን ነው ቤት ነኝ ያልከኝ? ሉሌ እኔ እኮ የሆኑ ሰዎችም እየተከታተሉኝ ነው። እና ማለት የሆኑ ሰዎች እየተከታተሉኝ ነው? ኧረ እኔ ማንነታቸውንም አላውቅም። እየተከታተሉኝ ነው። እኔ ግራ ገባኝ እኮ። የት ነው ያለው? የት ነው ያለው? እኔ ብቻ ሸሸት ብዬ ነው አንድ ቦታ ነው ያለሁት። ዝም ብዬ መቼ ለአቤል ደውለለታል? ለአቤል ደውለለታል ወይ? አረ ለእሳቸውም አልደወልኩም። በቃ አጋጣሚ ስወጣ ሲከታተሉኝ ጊዜ በቃ በዛው ጠፋሁባቸው እኮ። እሺ ያለህበትን አካባቢ እናቴ ምንም አልሆነም እኮ ደህና ነው። ደህና ነው። ምንም አልሆነም። ወይኔ ጉዴ! ኧረ ሉሌ ምን ሆነች? እንደው ማዘር እራሱትን ያረጋጉ። አጠጫቸው። አበበ ሉሌ ምን ሆነች? እንደው አበበ ያለህበትን ቦታ ንገረኝ። ቦታውን ንገረኝ። እኔ እመጣለሁ አሁኑ። ዝም ብዬ ሮጬ ነው በቃ የተሸሸኩት። እነሱም ሲከታተሉኝ ጊዜ እኮ ምን ውስጥ እንዳለ አካባቢው ምልክቱን ምንም አታውቅም? እኔ በቃ አልጋ ይዤ ነው ያለው እኮ። የት አካባቢ ነው ንገረኝ እስኪ። አልጋ ያዝክበት የት አካባቢ ነው? አካባቢውን ቢያንስ ንገረኝ። ወደ መናሪያ አካባቢ ነው ያለሁት። የት መናሪያ አካባቢ ነው? ይኸውልህ ስልክህን እንዳታጠፋ ሰማኝ። እኔ በስልክ አፈላልግ ያገኘሃለሁ። ስልክህን እንዳታጠፋው እሺ። እናቴስ እንዴት ናት? ደህና ናቸው። ለእሳቸው አታስብ። ሕክምናም ያገኛሉ። ምንም ነገር የሚያስጨንቅ ነገር የለም። እሺ ስለዚህ ስማኝ። እሺ ይኸውልህ ስልክህን እንዳታጠፋ። አላጠፋውም። እሺ እሺ። አሁን እመጣለሁ። አሁኑኑ እመጣለሁ። እሺ እሺ ሉሌ እሺ። እሜ ተረጋጊ በእናትሽ።
እንዴት ነው? እርሶ ይረጋጉ። እኔ አሁኑኑ ቡድን ይዤ እሄዳለሁ፣ ሰዎች ይዤ እሄዳለሁ። እርሱ ምንም አይሆንም። እባክዎትን ይረጋጉ። አያጡም። ይረጋጉ እባክህ። ሂድ እንጂ እንዳይዙት በእናትህ። እርሶ ሕክምና መሄድ አለበት። ሕክምና ልጆች ይወስዶታል። ምንም እንዳይጨነቁ ማድረግ ያለብኝም በጠቅላላ ነው ያደርጋለሁ። እሺ፣ የተወሰናቸው ሰዎች እሳቸውን ወደ ሕክምና ውሰዷል።